አንድ ጊዜ የሆነ ስልጠና እየተሰጠ ታውቃላችሁ፣ ስለ ቅዱስ ቄርሎስ የእስክንድሪያው ሊቀ ጳጳሳት ቅዱስ ቄርሎስ ንስጥሮስን የረታ አምደ ሃይማኖት ነው ተብሎ ተነገረ። የተነገረ የት ነው? እዚህ ጫፍ ላይ ነው። እዚህ ጫፍ ላይ ሲነገር እስቲ በጆሮ እንግዲህ ለሁሉም ነገሩት ተባለ። በጆሮ ሲሄድ ዋለና በሴቱ ዞረ። ኋላ በሴቱም ሲነገር ዋለና በጆሮ ነው የሚናገር። ከዚህ የቆመው ሰውዬ እንደ አሁን ያልኳችሁን ስለ ቅዱስ ቄርሎስ ነው በዚህኛው ጆሮ የተናገረ። ሲሄዱና የመጨረሻው ሰውዬ ሴትዮ ምንድን ነው ያለች ስትባል እወድሻለሁ። ወጉ መንገድ ላይ ችግር ገጥሞታል ማለት ነው። ችግር ገጠመው ማለት ነው። ተለወጠ እንግዲህ እዚያ ወንዶች ወደ ሴቶች ሲተላለፍ ነው ችግር የተፈጠረው ማለት ነው። መሀል ላይ እንግዲህ አንዱ እንደዚህ አድርጎ አበላሽቶ ተናግሯል ማለት ነው። ነገር ተዛብቶ ሊደርሰን ይችላል እንደዚህ ብሎ ማለት ነው። ተዛብቶ ሊደርሰን ስለሚችል ነገር መስራት አዛብተን ነገር ጨምረን ጨማምረን እንደው አይጣ ላይ ደርስ እኮ ነው በእውነቱ ማለት ነው። ጨምረን ነግረን ሰዎችን እንዳናጣላ ነገረ ሰሪ። ይህ በአፍ መክሰር ነው። ትልቁ መክሊታችን አፍ ነው አላችሁ። ደግሞ ሌላው የአፍ ችግሩ ምንድን ነው? የአፍ ችግሩ ምንድን ነው? አፍ መራገም፣ መዋሸት፣ ነገር መስራት፣ መማል። ይህም አንዱ ችግር ነው። ደግሞ መማል፣ ክፉ መናገር። ይህን እኔም አለሁበት፣ እግዚአብሔር ይቅር ይበለኝ እንጂ እኔም እምላለሁ። በአሁን ግን እውነቴን ነው። ግን እውነትም ቢሆን አላ ያስገድደኝ ሳይኖር ነውር ነው። እና ምንድነው መሐላ መሰላችሁ? ነገራችሁ እውነት ከሆነ መልሱ ምንድን በሉ ነው የተባለው? ሐሰት ከሆነስ አጥብቆ ቢይዝ ምን በለው ይላል? እውነት እንድነግርህ እግዚአብሔር ያውቃል በለው። ምን በለው ነው ያለ? እውነት እንድነግርህ እግዚአብሔር ያውቃል።